ሰላም እንዴት ናችሁ? ኤልሳቤት ነኝ። ዛሬ የምነግራችሁ እንዴት በትንሽ ቦታ እና በትንሽ ካፒታል ትንሽ ዶሮችን ይዘን ትርፋማ መሆን እንደምንችል ነው ማሳያችሁ። እነዚህ 30 ፍሬ ናቸው። እነዚህ ገና የሁለት ወር ሆነው የሶስት ወር ከምናምን ናቸው። ምግባቸው ግሮይን ይባላል። በቀን 3 ጊዜ ነው የምትመግቧቸው በሰዓት ማለት ነው። በዚህ ሂደት ውስጥ ያለውን ነገር አስረዳችኋለሁ። አሁን የምሳ ሰዓታቸው ነው፣ ምሳ እየበሉ ነው። በዚህ ሂደት ውስጥ 2 የመብያ እቃና 1 የውሃ መጠጫ ያስፈልጋቸዋል። ይሄ ማሳያችሁ ቤት ይሄኛው ማደሪያቸው ነው። ገለባ በደንብ ያስፈልገዋል። ቅድም ምግብ ሲመገቡበት የነበረው ያሳየዋችሁ ያኛው መዝናኛ ወይም ማዋያ ቦታ ይባላል። እና አሁን ወደ ዶሮቹ ልመልሳችሁና እነዚህ አሁን የ3 ወር ናቸው። በዚህ ሂደት ውስጥ ብዙ ነገሮችን አሳልፈዋል። ዶሮችን ስትሉ በትንሽዬ ዶሮች መጀመር አለባቸው። ምክንያቱም የመሞት ብዙ ችግር የሚያደርስ ሁኔታ ስላለ በትንሽዬ ተጀምሩና በጣም ትርፋማ መሆን እንደምትችሉ ነው ማሳያችሁ። እነዚህን የመሳሰሉ ብዙ ቪዲዮዎች እና ትምህርት ነክ ነገሮች እንዲደርሳችሁ ከፈለጋችሁ ቪዲዮ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብነታችሁን አሳውቁኝ። መልካም ቀን። አመሰግናለሁ።